ጋይስ እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ እንግዲህ ለወንድ ልጅ የሚሆን የምርቃት አበባ ልንሰራ ተዘጋጅተናል። እዩት፣ እንደምታዩት ይሄ ፈዛዛ ሰማያዊ በፈዛዛ ሰማያዊ ነው የምንሰራው እና እንግዲህ አብራችሁን እኔ ልምድ ምንም አይነት ሜትር አልጠቀምም። ይሄንን ሳጣጥፍ በራሴ በቃ በልምድ ያመጣሁትኛ ነው። አላውቅም እንዴት እንደሚባልና በሁለት ሪቫን ግን ሚኒ ነው የምንሰራው። ግን የምርቃት ሰዓት ስለሆነ በተራራፉንም ጨማምረን እንሰራለን። ትዕዛዝ ከመጣ እንኳን ያው ቀድሞ ሬዲ መሆን ጥሩነቱ ሰው ድንገት ሲያዛችሁ ይኖራችኋል የተለያዩ ከለሮችን እንደዚህ ቁራርጬ አቃጥዬ እንደዚህ አሁን ይሄ 5 ሪቫን ምናምን ሊሆን ይችላል። ይሄ የምፈልጋቸውን እንደዚህ አድርጌያለሁ ኦልሬዲ። ግን ያው አጋጣሚ ሆኖ ሰዎች የፈለጉት ይሄንን ከለር ስለሆነ ኦልሬዲ የቆራረጥኩት ነበረ። ግን ከጀመርኩኝ አይቀር ደግሞ የቀረኝንም እንደዚህ ልቆራረጥና ሌላ ቀን እና ዩቲዩቤ በጣም እየቆየሁኝ እየፖስትኩበትኝ ስለሆነ ያን ያህል ኢንጌጅመንት የለውም እና እኔ የምትከታተሉኝ ሰብስክራይበሮቼ ገብታችሁ ቪዲዮዬን በደንብ እዩት። እና ደግሞ ምነግራችሁ ነገር ያው ዩቲዩብ ይሄ ሲባል ደስ አይለውም፣ ግን ቪፒኤን አንዴ አብረታችሁ እዩልኝ፣ ያው ብዙ ሰው ጋር እንዲደርስ ማለት ነው። አልደግሞም ይሄንን ቃል ከዚህ በኋላ ግን ያቺን ነገር አብሯት ስላችሁ ይግባችሁ እሺ። እና ሰብስክራይብ ማድረግ እንዳረሱ፣ ይሄ ቪዲዮ ለሚያስፈልገው ሰው ሼር ማድረግ እንዳረሱ። ጠይቁኝ፣ እንደዚህ ቁጭ ብዬ ስሰራ ማለት ጥያቄዎችን እየመለስኩኝ እሰራላችኋለሁ እና ወጣችኋለሁ። ላይ ስደርስ እያንዳንዱ ስቴፖችን አሳያችኋለሁ። አሁን ግን መቆራረጥ ላይ ስለሆንኩኝ መቆራረጡ ለዛሬ ትበቃናለች ለቪዲዮ ብዬ አስባለሁ። ብቻ ጥያቄ ካላችሁ እያንዳንዱ ነገር ዲቴል እንዳሳያችሁ የምትፈልጉትን ነገር ላይ ብቻ ፎከስ እያደረጋችሁ ጻፉልኝ። እኔ አንዱ ነገር ላይ በደንብ አሳይላችሁ። አቀጣጥለን ጨርሰናል። አሁን ደግሞ እንደዚህ ዋን ባይ ዋን ሃይ ቅድም እንዳልኳችሁ እንደዚህ ማቀጣጠል እኔ እንደ እንትናችሁ ነው፣ እንደ ልምዳችሁ ነው። እኔ ዋን ባይ ዋኑ ጭራሽ ነው የማይመጣልኝ፣ ፐርፌክት አይደለም። ዋን ባይ ዋኑ ፐርፌክት አይደለም። ለዛ በሮሊንጉ ነው የምሰራው። ኦልሬዲ ጀምሬዋለሁ እንደዚህ ሚኒ ሳይዝ አሁን ከ10 በታች ሆኑ ሳይዞችን ስሰራ የምጠቀመው ቦምቡስቲክ ኢንች እዚህ ጋር እንደምታዩት 8 ኢንች ነው። ከ10 በታች ሲሆን አነስ ያለ ሳይዝ ስለሆነ በቃ አጠር መጠን ያለች ትሆንላችኋለች። እቺ 8 ኢንች ስትጠቀሙ ማለት ከዛ በላይ ሲሆን 10፣ ምክንያቱም እንደዚህ ሮሉ እየሰፋ በመጣ ቁጥር እያጠረ ስለሚመጣ እቺ በጣም እያጠረች ትመጣለች። ለዛ ከ10 ኢንች ከ30 በላይ ሲሆን ደግሞ 12 ኢንች። ይሄ በጣም ብዙ ማለት ነው። ከ30 ጀምሮ እስከ 100 ምናምን ድረስ ከሆነ 12 ኢንች በጣም ትልቅ ስለሆነ ሮል ባደረጋችሁ ቁጥር ደረጃውን ይዞላችሁ ነው የሚሄደውና እንደ ቲፕስ እቺን ትጠቅማችኋለች ብዬ አስባለሁኝ። ውሻችን በጣም እየጮኸ ነው። አንደርስታንድ ታደርጉኛላችሁ። ሌሊት ነው እየሰራ ያለሁት። ነገ በጧት ስራ ገቢ ነኝ። ግን በቃ አንዴ ከጀመርኩት በኋላ እንቅልፌ ጠፋና እስቲ ለእናንተ እንትን ካልኩላችሁ አይቀርብኝ
ይታያችሁ ከሆነ እንደዚህ መብራት በጣም እየበራብኝ ነውና አይኔ ትንሽ ያደክማልና እንደ ሪዛልቱ አይደለም። አደካማችሁ የምትረሱት ሪዛልቱን ስታዩት ነው። ሃይ ጋይስ ቀን 2 ተሰውትኛው ምንም አዲስ ነገር የለውም ብዬ ነው ሮል ማድረግ ስለሆነ ሮል ማድረጉን በአብዛኛው ቪዲዮዎች አይታችኋል። ለዛ ነው ያው እናንተም እንግዲህ እናንተ ጋር ደርሼ የተለያዩ በኮሜንቶች የተለያዩ ጥያቄዎች ሚኒ ግሉገን ነው የምጠቀመው። በጣም ዛዴ ነች ሁላ የምትሻል ይመስለኛል። ምክንያቱም አሁን ላይ ቋሚ ብዙ ስራዎችን ይሄ የሪቫን አበባ ስራዎችን የምሰራው በዚህ ነው ማለት ይቻላል። በጣም ታፈጥናለች፣ ቀላለች፣ ምንም አታፈስም፣ አታባክንም እና ትመችታኛለች። እኔ ቶታል ግሉገን ገዝቼው አለና እቺ ቀላል እቺ ነው እየተጠቀምኩኝ ያለሁት። እንደተመቸኝ ነው እንትን እያልኩኝ ያለው። ፖስቲንግ ዴት እና ፖስቲንግ ታይም ገና አላዘጋጀውም። እስቲ ሪሰርች አደርግና እሱ ላይ ፖስቲንግ ታይም ነው ዋና ክፍት የሚሆንባችሁ ሰዎች ገና በጣም መስራት ይጠበቅባችኋል። በጣም ሃይ ጋይስ እንዴት ናችሁ? ኮሜንት ልኝ ቪዲዮ መቅረጽ በጣም እየረሳሁኝ ነውና ኦሬዲ ይሄኛውን እንደዚህ 7 ቦታ በሚኒ ሳይዝ ነው። ይሄ ዛሬ አልችልም፣ ኔክስት ዴይ ነው የምችለው። አሁን ኦሬዲ 7 ሰዓት ከምናምን ሆኗልና እቺኛውም እንደዛው ሚኒ ሳይዝ ስለሆነች እንደዚህ ሳደርገው እሰራላችኋለሁ። እነዚህን ደግሞ በአንዳንድ አባ በፔፐር ራፕ አድርጌያቸው አስረከባቸው ነው። ያው አሁን የምርቃት ወቅት ነውና ይሄ ሰሞን እንግዲህ ያቸው እጅ ሃይ ጋይስ ዴይ 3 ከስራ መልስ ምሳ ሰዓት ላይ ነው የምንገኘው። እንግዲህ እነዚህ ሚኒ ቦኬ እንደዚህ አያምር። ይሄ አሁን ፊኒሺንጉ ገና አልተጨረሰም። ሲጨርስ በጣም ነው የሚያምረውና እንደዚህ እየሰራሁኝ ነው። መጀመሪያ በጣም ሩቡን እንደዚህ ከዛ በኋላ ለሁለት እናጥፋውና እንደዚህ ከዛ እቺን እንቆርጣታለን። ስንቆርጣት እቺን ትሰጠናለች። ከዛ ኖርማል ፔፐር ራፕ እንደምናደርገው እንደዚህ እናደርጋለን። ከዛ እዚች ጋር ለቀቅ እንዳትልብን እንደዚህ እናደርጋታለን። ይታያችኋል ብዬ አስባለሁ። ዝንቦች እያስቸገሩኝ ነው። ዶንት ማይንድ እንዳይበጠብጧችሁ። ከዛ አሁን ፊገር አውት ያደረኩት ነገር እንደዚህ እያችሁት እንደ ራፒንግ እንትን የሆነች ጫፍ ድረስ ቢግ ቡኬ ራፒንግ እንደሚመጣ ነው። እውነት ህፃን ልጆች ምን አንገላታቸው? የምሬን ነው። እንደዚህ ሰው ልዩ ደስ የሚል ቀን ነው ልዩ። እሺ አሁን እቺን የቀደማት እንደዚህ ያደረግንባታ
ይሄንን እንደዚህ ሪባን እናድርግባታለን። ለዚህ ቡና በፒንኩ በጣም ነው የሚያምሩት። ጋይስ ይሄንን ማለት ነው ኮስሞቲክስ ቤት ያላት ሴትዮ አዛኝ ነው እና በፍሬ ትላንት ነው ያዘዘችኝ። ከዛ እንደምንም ብዬ ያደራረስኳትኝና አሁን ይዤላት እየሄድኩኝ ነው። አሪፍ ከሆነ እንግዲህ ኔክስት ብዙ እንሰራለን ብዬ አስባለሁኝ እና ከወደዳችሁ ደግሞ ኮሜንት፣ ላይክ፣ ሼር ማድረጋችሁ እንዳረሱ። በዚህ ስራ ሙያ ላይ ደግሞ ያላችሁ መውሰድ የምትፈልጉትን አይነት ነገር ወሰዱ። ወዳችኋለሁ።